በዛሬው ቪዲዮ ታሃን ያለ ሴት ሲያረጉ የኢትዮጵያ ቲክቶከሮች በደንብ ነው የሚቀራረጹት። አስረግጬ ረግጬ ፋይናሊ እንዴት ሆንሽ? ከፈሉልሽ? እነሱ ከፈሉልሽ ወይ? ሴት ልጅ ባይዘው እንክብካቤ በጣም ያስጠላታል። ታውቃላችሁ? ሴት ልጅ እንክብካቤ አትወድም። አሁን በጣም እጇን ሲጠባ ምናምን ሚስትህን በተአምር ደርቢ ወስ ጉድ ፋሚሊያችን ዊ ፋሚሊዎች ዛሬም በተለያዩ ቪዲዮዎች መተናል። ናችሁ? ሰላም ናችሁ? ቆንጆ ወሬ ያለን ቆንጆ ጨዋታዎችን እንጫወታለን። ቆንጆ ቪዲዮዎች ላይ ሪአክሽን እናደርጋለን። ስቴይ ቱን። ፓይለት ጥሩ ኮንትሮል አጥቼ ወደ መሬት ወድቀ። እሺ አስተማሪስ ይደበድቡኛል። ይደበድቡኝ እኔ አስተምራለሁ። አንቺ የማትሰሪበትን ነገር ታወጫለሽ። መንገዱ ቢሮ ውስጥ እስክሪብቶ ይወጋኛል። እንትን ውስጥ ኪቦርድ ውስጥ ጣቴ ስታክ ያደርጋል። ጥፍሬ ይነቀላል። በህይወት አለ? ፍቅራችሁ አለ? እምነታችሁስ አለ? ህልማችሁ አለ? ወይስ አለ እያሉ ባቆሙላችሁ የሞተ ነገር ለሌሎች እድሜያችሁ፣ ገንዘባችሁ፣ ጤናችሁ እየታለበ ነው? እውነት አንዳንድ ሰዎች ማይንድ ሴት ምናምን ብቻ ሳይሆን አንዳንድ ሰዎች በተስፋ ነው እናንተን የሚያቆሟችሁ። ያ ነገር ያለ ሆኖ ሳይሆን በተስፋ ነው የሚያቆሟችሁ። ስለዚህ ተስፋ አትስጡ ለማለት ያስፈልጋል። ታትመን ብሏል። ቅማችን ከሆነ አልችልም ብል እሺ አትበሉ። ስቶሪ ታይም ልንገራችሁ። አንድ ቲንደር የሚባል አፕ አለና እዛ ላይ ለዴት ምናምን የሚሆኑትን ሰዎች ምናምን እዛ ላይ ተዋወቅኩኝ ማለት ነው። ከዛም በኋላ ሰዎችን ላይክ አድርገው ምናምን ነበር የኔን ፕሮፋይል አወራኋት። ስልኳን ላከችልኝ፣ ደወልኩላትኝ። ከዛ እንድንገናኝ ቀጠሮ ያዘን ማለት ነው። ከዛም በኋላ ሰሚት አካባቢ አንዱ ስጋ ቤት ነው የቀጠረችኝ። በቀኑ እኔ 20 ደቂቃ ምናምን ታጥኜ ምናምን ደረስኩኝ። ፈርስት ኢምፕሬሽን ቷ ብዬ ነው የሄድኩት። ከዛም በኋላ ደረስኩኝ። እኔ ደቅ ብዬ የሆነ የሚጠጣ ነገር አዝዤ ጠበቅኳት። ከዛም በኋላ መጣች። ከርቀት አየኋት ማለት ነው። ከርቀት አግኝቻት ወይ ባረኩላት እና ፎቶዋና እንትና ይገናኝ። ልክ ወደ እኔ ስትጠጋ ማለት ነው ሌላ 3 ወንድ ከኋላው አለ ማለት ነው። አንግል ታሰረው ልጅ ደግሞ ወንድ ምናምን ይዞ ይመጣል እንዴ መቼስ እኛ ጋር አይደሉ ምናምን ብዬ ስል 3ቱም እሷም ወንበር ስበው ምናምን አጠገቤ ደቃሉ። እንዴት ነህ ሰላም ነው አለው ምናምን የመደናገጥ አለ እስቲ ማለት ነው። አራትን ያወራን ብራዘር። ከዛም በኋላ ከመጡት ወንዶች መካከል በቃ የሆነ እንትን ነው የሚመስሉት። በቃ የሆነ በጣም እንተዋወቅ ሰው ነው የሚመስሉት። በጣም ፍሬንድ ሊሆኑ ከኔ ጋር እኔም ብዙ እንትን አላልኩኝም። አይታወቅም ወዲያው ሄዳሉ ብዬ አሰብኩኝ። ከዛ ምሳ በልተሃል አለችኝ። አይ አልበላሁም፣ ልንበላ አይደለም ምሳ ሰዓት የተቀጣጠር ነው አልኳት። ከዛም በኋላ እሺ ተባለ። ፊቷን ዞር አደረገች ወደ 3 ወንዶች። አንደኛው ቀጭን ነው፣ አንደኛው ግድግድ የሰማይ ስባሪ ነው፣ አንደኛው ደግሞ ባሏ ቦይፍሬንዷ ነው የሚመስለው ማለት ነው ያላቸው ኢንቲሜሲ። ምን ይታዘዝ ተባለ። እኔ ጸጥ አልኩኝ። እነሱ ማለት ነው በቃ አንዴ ክትፎ ይላሉ፣ አንዴ ሸክላ ይላሉ፣ አንዴ ምን ይባላል በቃ እድሉን ገጨዋቸው። ታዘዘ 1 ኪሎ ቁርጥና 1 ኪሎ ሸክላ ታዘዘ። ቁርጡ ይምጣሉ ቅድሚያ ተበላ። በላይ ጃምቦ ነው ምናምን። እነሱም ብዙ ባህሪያቸው አይደብርም። መግባባት ጀመርኩኝ፣ መጫወት ጀመርኩ ከነሱ ጋር ማለት ነው። 2 ሰዓት እንደዛ አሳለፍን፣ ተጫወትን፣ ምን አለ። ከዛ የሆነ ሰዓት ላይ ማለት ነው እኔ ስልክ ምናምን አልኩና ሹልክ ብዬ ወጣሁ። ነገሩ አላማረኝም ማለት ነው። እና ልላችሁ የፈለግኩት ምንድን ነው፣ ደወለችልኝ። ስላት የት ሄደህ ነው አለችኝ። እኔ በቃ ላጥ ብዬ ሄጃለሁኝ፣ እነሱ ይክፈሉልሽ፣ አመጣሻቸው ጀለሶችሽ ይክፈሉልሽ አልኳት። እና ፋይናሊ እንዴት ሆንሽ? ከፈሉልሽ? እነሱ ከፈሉልሽ ወይ?
ማማዬ ከፈሉልሽ አንቺ ብልጥ እኛ ፋራ ሲጀመር እኔ እንጃ ዴት ብላችሁ ኢቭን ሴት ራሱ ይዛችሁ የምትሄዱ ሴቶች ልክ አይደለም ወንድ ተው ወንድ አናዘር ሌቭል ነው ሴት ይዞ መሄድ አንቺን እንጂ እነሱም ብያል ቫለንታይን ዴይ ኢዝ ካሚንግ ለእኛ ብቻ እንለው እኮ የጋራ ነው ለእኛ ብቻ እንለው እኮ የጋራ ነው ወትሮም ባህላችን ተካፍሎ መብላት 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 አይ ራሳችሁን ጠብቁ በቃ ቫለንታይን አልገኝ ደግሞ ጾም ያሻል በቃ ይመቻች እሺ ውሻዬን ዴኬር ማወልበት ትልቁ ምክንያት ሰራተኛ ስለሌለኝ ነው። ጋይስ ቤት ውስጥ ሰራተኛ ከሌለሽ ውሻሽን ማነው ትሪት የሚያደርግልሽ ላላችሁኝ ሰዎች ቁርስ፣ ምሳ፣ እራት በልታ ብላ ተጫውታ ሻወር መውሰድ ሲኖርባት ሻወር ወስዳ ስፓ ሲኖርባት ስፓ ዴዋን አድርጋ ተዝናንታ በቃ ላይክ ኢንጆይ አድርጋ ነው ዩሚ የምትመለስ እና ዛሬም አሁን ዴኬር ስልካት እንዴት እንደማስወጣት ነው የምነግራችሁ። በቃ እንቅልፌ ስነሳ መኪናዋ መጥቶ ነበረ። በጣም ስለለመደች ኤክሳይትድ ሆና በቃ መሄድ ነው የምትፈልገው። እንዳውም ያው እንደዚህ ይመጣሉ። ስለዚህ በሰርቪሷ በዚህ ሰዓት ትሄዳለች፣ ማታ ይመልሷታል ማለት ነው። እስከ 9 ሰዓት ቆዩልኝ ካላችሁም 9 ሰዓት ይመለስላችሁ። እኔ በሳምንት 2 ብቻ ለትሬኒንግ ወነት እንትን ነው ዴኬር ያስገባችሁ ይዘው ሰራተኛ ስለሌላት ነው። ለውሻዋ ሰራተኛ በጣም ተቸግራ ነው እንጂ እሷ እንደዚህ ቀብጣ ምናምን አይደለም። እሺ ሰራተኛ ስለ አንደርስታንድ አድርጓት። ነፍጣም ቀልጃለች እንዴ ያ ልጆቻችን እንዴት እናስቀምጠው ብለን ግራ ገብቶናል። እሷ ለውሻ ገና ዴኬር ታድላ 10 ብር እኮ ለኔ ቤት የማሰጥ ልጅ ውሻ ዴኬር ክርስቶስ እንደዚህ አይነት ሰው ማለት ነው። እመቤቴ ስሙኒ እማጠቀመዋ ስሙኒ ስጥ ቢባል አይሰጥም። ሚስቶች አድምጡ። 90 ደቂቃ ነው የሚታየው። በቃ 90 ደቂቃውን ሌላ 90 ደቂቃ ካልሆነ ደግሞ አጠቃላይ በሳምንት 2 ቢኖር ነው ጨዋታ ጋሼ ማለት እንዴት እንደሆነ ታውቃለህ? እንዴት እኔ አሁን ኳስ አልወድም ኦነስትሊ ኳስ አልወድም። በጣም ነበር የሚያናድደኝ ኳስ ሲያይ። ያ ግን ትክክል አይደለም። አሁን ኳስ ሲያይ እንዴ በደንብ ለኳስ ማየት የሚሆኑ ነገሮችን አዘጋጃለሁ። ወንድሞቼን እጠራለሁ። ብቻህን ከምትጮህ የሚያጫጫህ ማለት ነው ማለት ድጋፍ ምናምን ስለም አሁን እርግጠኛ ነኝ ኳስ ደጋፊዎች እንዳለ ፕሮቴክተር አት ኦል ኮስት ከዛ ደግሞ ጥሩ ቦታ ወንዶች የሚኮርብሽ ምርጥ አባላችን ማየት ደግሞ ሊደብረው ይችላል። ቢኖርም የምታይበት አክሰሱን ቢኖር ሞራሉ ደስ ይላል። አብሮ በግሩፕ ለምን ወጣታይም ጥሩ ቦታ ለአንተ የሚመጥን ቦታ ሂድና ትልልቅ ቦታዎች ሂድ እና እይ ነው የምለው። የሚገርመው እንደዛ ስትሉ ደግሞ እንደውም አንሄድም እቤት ይሻለናል እቤት እኮ ይሻላል ምናምን ትላላችሁ። ራሱ ሄደው እረፍት አድርገው እንዲመጡ ማድረግ ራሱ ሲመጣ ሪፍሬሽ በሆነ ማይንድ እኔን እኮ ነው ትሪት የሚያደርገኝ። ደስተኛ ሆኖ ከመጣ እኔን ነው ትሪት የሚያደርገኝ እና እኔ በቃ ለሴቶች ትንንሽ ነገሮች ስትረስፉል አድርጎ የባላቸውን አቅም ባይጨርሱ፣ ወንዶች ደግሞ እንዳልኩ አቴንሽን ደግሞ ያስፈልጋል። ሺዝ ራይት ግን ማለት ነው አሁን ኪሩቤል ያለው ነገር ልክ ነው። ወጣችሁ ምናምን ስባሉ አትወጡም እና እንዳትወጡ ነው የምንላችሁኛ እንዳትወጡ። እኔ አሁን ለምሳሌ ለመናገር ማለት ነው ኳስ የትመችሻል ብትለኝ ቤት ከማይል ውጪ ምናምን ነገር ቫይቡ ደስ ይላል። ስለምዳት መጀመሪያ ይዛት ሄድና ታሳያታለህ ድባቡን ምናምን ኳስ ለማይሳይ ነው ድባቡን ብለህ ትወስዳታለህ። ከዛ በዛው ታሰምጣታለህ ነው በቃ። ብቻ ደርቢ እንዳታረጋት ከቻልክ ሚስትህን በተአምር ደርቢ እንዳታረጋት። አርሰናል ክለብ አይደለም። አርሰናል ሁለታችሁም ተቃጥላችሁ እንዴ ኡፍ ለተባባሉ ግሬ ሎም ሲወጡም አንድ ላይ ሲገቡም አንድ ላይ ይብላል። አንዱን ብቻ እንዳላይ ይብላል ጎሴ ኤቭሪቲንግ ሃስ ቱ ቢ አንድ ላይ ታዋቂ ከመሆንና ሀብታም ከመሆን የቱን ትመርጣለህ? ደሃ ወጋች እንትን ምን ያለው ሰውዬው ምን
እንዴ ደህላል እንዴ ለአመታቶች የደበቁትን ሚስጥር ለነገራችሁ ነው የመጣሁት። ምንድነው? አይኑ ሪሌሽንሺፓችን ድብቅ ነበር፣ ኦፊሻል አላደረግነውም። እሱም የኔ ጥፋት ሊሆን ይችላል፣ አይሆንም ይችላል፣ አላውቅም። ሜቢ አሁን ባላችሁ ወሬ ብዙ ወሬ ስላለ ነው። እና ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያስቀኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለ ለአመታት እያስፈራራኝ ይቆይ ኑረናል። እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር። እና አሁን የመጣሁት እንድታስጠነቅቁልኝ ነው። እኔ ምንም አልፈልግም፣ ድራማ አልፈልግም። እኔ ማስተዳድረው ቤተሰብ አለኝ። እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉ። ለነሱ ነው የምኖረው። እና እንዲያልፍልኝ ለእናንተ መናገር ፈልጋለሁ። እና አመሰግናለሁ። አካውንቴ ባን ሆኗል። ከዚህ በፊት ዋርኒንግ የለም እኮ አላለቀሰችም። ብዙ ብላ ግን እንደሆነ ታሹ አሁን ትናንትና ማታ 9 ሰዓት ላይ ነው የተዘጋው። ኖ ኦፌንስ ግን ያለቀሰች እምባኔ ከአመታት በፊት ላይቬን ሁሌ ነበር የሚያዘጋብኝ። ይሄ ማስረጃ አለ። ቲክቶክ ላይ ብዙ የሚያውቁኝ ሰዎች አሉ፣ እነሱም ያውቃሉ። ሁሌ ላይቬን ያዘጋው ነበር። ሁሌ ነበር የምማጸነው። ለምንድን ነው ላይቬን የምታዘጋው? እሱ መንግስት ነው። እንዴት ነው የሚያዘጋው? እሱ ነበር የሚያስፈራራኝ። ላይቬን እያዘጋ ነበር የሚያስፈራራኝ። ምንም አታመጭም እያለኝ ይሄንን እናቱም ታውቃለች፣ እህቱም ታውቃለች፣ ሁሉም ቤተሰቦቹም ያውቃሉ እኔን አቢዩዝ እንደሚያደርገኝ። እና አሁን የመጣሁት በቃ እንዲጠነቀቅልኝ፣ እንዲያርፍልኝ፣ እንድታሳርፉልኝ ነው። ውሸቷን ነው ለምን ነው ታውቃለህ? ሲጀመር ማለት ነው ቦይፍሬንድሽ ሆኖ እንደዚህ የሚያደርግ ከሆነ ጉሮሮን አትዩም እንዴ? አይደለም ቦይፍሬንድ ባል ይመታል ሲጀመር ማለት ነው። የምር አጥቅጧት ይሄ ልጅ አሁን የእውነቱን አጥቅጧት ከሆነ ማለት ነው ዛሬ ምን እነሱ እኮ ሪሌሽንሺፕ ውስጥ የነበሩት የዛሬ ኦልሞስት 2 አመት ማለት ልጅ እንኳን ከተፈታ ስንት ጊዜ ሆነዋል? ዛሬ ሆይ what's the reason? ያን የታሰረ ሰዓት ላይ ራሱ እንዲያርጎኛል አርጓት ቢሆን ኖሮ እንዲያርጎኛል ማለት ይችላል ነበር። ትላንትና ጆን ዳንኤል ምናምን ያለች ታሽቃብጣኝ ነበር እንዴ? እኔ ምን የሚል ነገር አነበብኩኝ። ራቁታቸውን በተያዩ ሰዎች ማለት አንገባም። ቀጣይም አለ ሌላ ጆን ዳንኤል መረጨራሽማ ለምንድን እንደዚህ ያደረገኝ? ተሰፍቼው ነው እዚህ ጋር ተሰፍቼው ነው ራሱን ያሰፋኝ። ኦኬ ራሱን ሆስፒታል ወስዶ እንደዚህ ያደረገኝ አሰፋኝ። ኦኬ ጋይስ ምንም ብዬው አላውቅም። ብዙ ጊዜ ስንጣላ ኦኬ ዋርኒንግ ሰጠኝ። ቁስል ስላሳየው መሰለኝ ስንጣላ ላይቬን ነው የሚያዘጋው፣ ስንደባበር ላይቬን ነው የሚያዘጋው። ጆን ዳንኤል ተነስቶ ማለት ከዛ ከኔ ጋር መታረቅ ሲፈልግ ላይቬን ያዘጋዋል። ከዛ ሄጄ ለምነዋለሁ። በዛ ሰዓት ማንንም ማቀሰ የለም። አይ አይደለም ምን አለ መሰለክ ኢትዮጵያ ህዝብ ደደብ አይደለም ባይ ዘ ወይ አትሊስት ምንም ያህል ባትማሩ ባንማር ምናምን አይነት ስታፍ ማለት ነው። ይሄ ነገር ካምፓኒ ነው፣ የውጭ ሀገር ካምፓኒ ነው። ሀበሻ አክሰስ በርግጥ አክሰስ ሊኖረው ይችላል፣ ግን ጆን ዳንኤል is one person ራሱን ከእስር ቤት ማውጣት ያልቻለ ልጅ ለዚች ልጅ እንትን ማለት የሚችል ይመስላችኋል? እኔ አስተያየት አልሰጥም። ኖ አይደለም። ቆይ we will cut this off or something ግን ማለት ነው እዚህ ጋር ይሄ ካምፓኒ ውጭ ሀገር ካምፓኒ ነው። ኢንተርናሽናል በጣም ብዙ ተጠቃሚዎች ያለው ካምፓኒ ነው። መጀመሪያውኑ በፖስተቻቸው ነገሮች ሪፖርት ምናምን ካልተደረገች ዝም ብሎ ባን አያደርጋት። ሲቀጥል የሆነ ሰው አንድ ሰው ሪፖርት ስላደረገብ ደግሞ ባን አይደረግም ይመስለኛል።
ብዙ ፎንትን ስላለው የሆነ ፎሎወር ስላለው ምናምን እንዴና ፎሎወሮች አድርጉልኝ ብሎ ቪዲዮ ሰርቷል። አልሰራም ይሄ ልጅ ብቻ። እስቲ የሱን ደግሞ የሱን ማስተር ቤተሰቦች ቀድሞ ያለቀሰ ሁሉ ተበዳይ አይደለም። ጃኒን ህይወት ላለመበጥበጥ ሪሌሽንሺፕ ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷ ነገር በማስረጃ ያሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራች ነው። ስሙትና ቀጥላለሁ። ናየው አለች እያለች ነው። ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳየም። በደምብ ስሙት። ቤቴ ነኝ ዲኩሩ ሰው እንዳይሽ ስታሳይ ኖረ ማንም የለም ብቻ ነው። አሁን የገባሁት ሆስፒታል አይታይም መድኃኒት ወባ እግዚአብሔርን ስለረዘመ ቀጣዩን ፓርት ደግሞ ቀጣይ ቪዲዮ ላይ ያሳያችኋለሁ። ሌላው ደግሞ የተለያዩ ምስሎችና ቪዲዮዎችን ይዞ በመውጣት ጆን ዳንኤል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። አይደለም ሴት ልጅ ወንድ ልጅ እንደዛ አላረግም። እኔ እናትና አባቴ ካዩዋቸው አመት ከ6 ወር አልፎኛል። እናትና አባቴን ድጋሚ አያሳየኝ። እኔ እንደዛ አላረኳትኝ። 2 ሴት እህቶች አሉኝ። 2 ሴት እህቶቼን ሌላ ወንድ እንደዚህ ቢያረግብኝ ምን እንደማደርገው አውቃለሁ። በእህቶቼን እንዲደርስ የማልፈልገውን በሌላ ሴት ላይ አላረግም። አይደለም ሴት ወንድ አቁስዬ አላውቅም። ሜቢ ድሮ ተደባድቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረኩት ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝም? እንደዚህ አድርጌ ከሆነ ወይ ደግሞ አስፈራርቼ ይዤሽ ከሆነ 1 አመት ከ4 ወር በህግ ጥላ ስር ነበርኩኝ አይደለ? በህግ ጥላ ስር እያለሁ ማድረግ ትቺ ነበር ምንም ነገር አይደለ? አልነበረም። ግን እስር ቤት ሆኜ በጣም ትመላለሽ ነበረ። በጣም አመሰግናለሁ። በጣም ከናዮ ስትፈታ ብዙ ነገር ተፈጥሯል። ታውቂያለሽ፣ ብዙ ነገር ሀፕን አድርጓል። በቃ እኔ እዚህ ጋር ልጅ ስላለኝ መቀጠል ስለማንችል ሪሌሽንሺፓችን ቆመ። ስለዚህ ሪሌሽንሺፓችን ስለቆመ እኔ ወይ ወድቄ ማየት የለብሽም ወይ ደግሞ አሁን አዲስ ህይወት ጀምሬያለሁ። በቃ አዲስ መንገድ ላይ ነኝ። አዲስ ሰው ሆኛለሁ። ተይኝ፣ በእግዚአብሔር ስለ እግዚአብሔር ተይኝ ጃኒ። በቃ አዲስ ህይወት አለኝ። የራሴን ህይወት ልኑርበት። ቤተሰቦች እውነቱ እንዲወጣ ስለማይፈልጉ ሪፖርት ስለሚያደርጉት ሁላችሁም ኮፕሊንግ አድርጉት። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ ላይ ሰው እንዳይመጣብኝ ስለማልኳት አዶናል ኢየሱስ በቃ ቻው አልኳት። ዘጋሁት። ተዘጋ ስልኩ ጋይስ። እና እውነታው ይሄ ነው። ከዚህም በኋላ እንግዲህ እዛ ይበጠበጣል። ጎንደር ላይ ቲንክ እየሰማት ነበር እሱ። ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች። ጃኒ አለች። እኔ አልደወልኩም ኤልሹዬ፣ ሁሉም ነገር ደግሞ ስልኬ ላይ ያለ ሪከርድ ማለት አሳይሻለሁ አልኳት። እሺ ይቅርታ አለችኝ ኤልሻዴ። ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጠበጣለች። ሪሌሽንሺፑ እንዲበጠበጥ እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ፣ ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። እኔ ህይወቴ መቀጠል እፈልጋለሁ። የሰው ላይፍ መበጥበጥ አልፈልግም። ከዛ ደወለች። እሱም እየሰማህ ነው ምንድን ነው አለችኝ። መበጥበጥ ስላልፈለኩ ውክልና ሰጥቻታለሁ። የባንኪን መኪና የገዛሽ ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበርና ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው።
እስከዛሬ ድረስ አንተን የደወልከው ምናምን ለምን ትንትላለህ ምናምን ስባል ዝም ያልኩትኝ የሷ ሪሌሽንሺፕ ላለመበጥበጥ ነበር፣ ይሄን ነገር ላለማውጣት ነበር። ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላውቅም። ሜቢ ፎሎወሯ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል። ግን በዚህ ልክ እኔን አታክ ለማድረግ መሄድ የለብሽም ጃኒ። ሲጀምር እንጃ ቦይፍሬንድ ኖሮሽ ኤክስሽ ጋር መደወል ልክ አይደል? ጭራሽ ልክ አይደለም። ሲቀጥል ደግሞ ራቆቴን ነኝ አምነክት ምናምን ብለሽ መንገርም ለስማችን ኢምፖርታንት ነገር አይደለም። ቪዲዮ ኮል እኮ ነው እኮ ቪዲዮ ኮል አይ ቲንክ አሳይተዋለች ምናምን ባዲዋን ይመስለኛል። እና ያቃል ወይስ ያውቀዋል ብለሽ ነው? ያውቀው ገላል ብለሽ ነው ወይ? ሲቀጥል ደግሞ እኔ ያልመጣልኝ ፖይንት ምን እንደሆነ ታውቃለህ ማለት ነው? ውክልና ምናምን ሲል ሊትራሊ ውክልናን አውርጃለሁ ማለት እኮ አይጠበቅባትም። እሱ ራሱ ሄዶ ውክልናውን ማውረድ ይችላል። ውክልና ሰጪ አካል እሱ አይደለ እንዴ? ውክልና ሰጪ እሱ እኮ ሸፈነላት። አይ ኖ አይ ጌት ዘ ፖይንት። ባይ ዘ ዌይ መሸፈኑ ነው እዚህ ጋር ያስበላው። ለምን ማለት እሱ ማድረግ አይ አሁን እውነታው ማን ጋር እንዳለ he tried to protect her, she tried to destroy him. አንቺ አላቅ ምን ያህልስ እኔ አልፈርድም። ደግሞ ተነጋገርን እኮ በቃ በእንደዚህ ሰዎች መሃል ገብተን እና ያለን እንጂ አንፈርድም። እንሰማለን ግን አንፈርድም። ግን የሚፈርዱ ሰዎች አሉ። እንቀጥላለን። ሴት ልጅ ባይዘው እንክብካቤ በጣም ያስጠላታል። ታውቃላችሁ? ሴት ልጅ እንክብካቤ አትወድም። አሁን በጣም እጇን ሲጠባ ምናምን እች ልጅ የለመደችው አግሬሲቭ የሆነ ወንዳ ወንድ የሆነ ወንድ ነው። በተለይ አበሻ ሴት እዩ እዚህ ጋር ላቋርጠና፣ በተለይ አበሻ ሴት በጣም ስትንከባከባት በቃ የሆነ ትንቃለች። መኪና በር ከፍተህ ስታስገባት እጅ አለኝ እኮ ልትባል ትችላለች። ሾፌር ነው የምትመስላት። ማንነቱን ትረሳዋለች። አሁን አዶናይ በምስኪንነቱ ልቡ ተሰብሯል። ገባችሁ? አልገባውም የኢትዮጵያ ሴቶች ፍቅር። የነጭ እንክብካቤ ኢቨን እኮ ጃኒ ስትጨበጥ እንደዚህ ያጨብጧት አክብሯት ይላል። ጃኒ ደግሞ የምትፈልገው በጥፊ ተመታ ሰላም መባል። ይሄ ምንድነው? ይሄ ለይለም ጫማ ጥፊ ምናምን እያነሳች አይነት ነገር። ግን እመቤቴን እኔ ማለት ነው በዚህ ሰዓት አሁን አዶናይ የሚሰማውን ስሜት አስባችሁታል? ምን አይነት ሁኔታ ላይ እንዳለ። ኦኬ እዩኤል አዶናይ የሚሰማው ስሜት፣ ጃን ደግሞ በዚህኛው የሆነ ስትወላብድ ነው ይባል ስትወሰልት ያኛውን ሪሌሽንሺፕ አስመታችሁ። እዚህ ኮሜንት አውጣለሁኝ እኔ። ስሚ ናዮ ትልቅ ዩማኒ ሾፕ ተከፍቶላታል። ጆን ዳንኤል ከፍቷል። ግን ግዴታ እንደ ኤልሻዴ ብርቋ ስለሆነ ነው 47 ቪዲዮ የሰራችው። ናዮ መስራት አለባት። ኤልሻዴን ቪዲዮ ሰርታለች አላወኩም። አሁን ይሄኛው ሪሌሽንሺፕ ተመታባት በቃ ለጃኒ እና አጣብቂኝ ውስጥ ነች። እሷ እኮ የመሰላት ጆን ዳንኤል ሲንግል እንደሆነ ከናዮ ጋር እንዳልሆነ እነሱ ጆን የተፈታ ቀን ምናምን የልጁ ስማን ነው ምናምን አውቀው ነው አብረው እንዳልሆኑ ለማስመሰል ገባሽ? ይሄ ለምን ያወጣሉ? ይሄው ተያዙ እንቀምራለን አሉ እነሱ ተቀምሮባቸው ቁጭ ምንም ማስረጃ የለም ሲሉ ተይዞባቸው ቁጭ። ፐርሰናሊ ጉድ ፎር ደም። ግን ይሄ ሴት እንክብካቤ ምናምን እውነት ጥሩ ሴት ብትሆን የሚያትንከባከባትም ነበር። ሆረር የሆኑትን እየተንከባከባችሁ የተሸገረ ክርስቶስን እነቤቴ ሆረር የሆኑትን እየተንትን እያለ ሲጀመር ይሄ እንክብካቤ የማይወደው እንዳለ አደሴም ታይም እንክብካቤ የሚወደው እንዳለ አደሴም ታይም ደግሞ እንክብካቤ የምትወድ ሴት አለች፣ እንክብካቤ የማይወድላትም ሴት አለች። ማንች እንክብካቤ የማይወድላት ሴት ሆረር የሆነችው እና ብዙ ጊዜ ወንዶች የሚንከባከቧት ሴት ነች እሷ እንጂ ማን እንክብካቤ ይጠላል? ማን ይጠላል? ግን እንንከባከብ ብለው የሚንከባከቧቸው የማይሆኑ ሴቶችን ነው። በቃ ወንዶች የማይሆኑ ሴቶች ባፋችሁ ዊት አክሽን የሚያሳያችሁ ሰው ሳይሆን ባፉ የሚሸረግዳችሁ ስለሚመቻችሁ ሳንቸርች እኔ ማምንበታለሁ። ሀሳብ ውስጥ የለውበትም። ግን ልጁ ምን አለ? እንንከባከባቸው ሰው አይወዱ። አይ አይደለም የአዶናይ አይነት ነው ጉዳይ። እስቲ እኔን እንከባከበኝ። ስለዚህ ቤታዮ የወሬው መቀስ
ቤታ ሚስጥር አለኝ ያልሽ ቀድማ ነው በነገራችን ላይ ቪዲዮ ሚስጥር አለኝ ያልሽ አይ አይደለም ከዛ በኋላ ተንፈሽ ማይ ላቭ ቤታ እየተፈጀው ከዛ ሁለት ሴቶችን ነው በአንድ ላይ የተቀረጹት። አንደኛዋ የጥሬን ስታንጎራጉር፣ አንደኛዋ ደግሞ እንደ ወታደር ጥይት እንዳመለጠው በደረቷ ተኝታ የተቀረጸ አለ ጋይስ። ማናቸው ደግሞ እሱ ዳጎስ ያለ ነው። ዳጎስ ያለ ልጆቼ አንደኛዋ አልኳችሁ እያለች አለ ደግሞ አንድ ሰው ነው አሉ። ወንዱ አንድ ነው አሉ። በደንብ ይጅበክ ካላችሁኝ ደግሞ ዳጎስ ያለ ሰሰቱን ሰዎች በመልካቸው እነግራችኋለሁ። ከዛ ድግም አድርጋችሁ ስሰጡኝ ደግሞ ስማቸውን ዘርገፍ አደርጋለሁ። ነገ ምን ነው ሲሉኝ ጠጥቼ ሳክሬ አደረም ሲላል ሶሻል ሚዲያ በነገራችን ጊቭ ኤንድ ቴክ ነው። ቆንጆ ወሬ ትናገራለህ። እኔ ግን እንደው የወሬ ቋጥ ነኝ። የወሬ ወይ ደብተራው እቺማ እንኳን ወሬ ልትነግር አይደለም አታስተነፍስም። እቺማ ዝምባይ አይነት ይመስላል። ዝምባይ ተሰጣችሁኝ ማሽን ነኝ። እውነትሽን ነው። ድምፅሽን ቀይሪ። ይሄን አሉ ባልታየ ሳወራ አቤት አቤት አቤት። እሺ እየሰጣችሁኝ ከሆነማ አወራለሁ። ውዶቼ ሞቅ አድርጌ ሴቶቹ 3 ናቸው። ጨምራለሁ 3 ናቸው። ሴቶቹ 3 ናቸው። 3 ናቸው። ጊፍት ሲጨምር ሴቶቹ ይጨምራል። ወንዱ አንድ ነው። ሴቷም አላት እሱም አለ እሷ አለው ተያይዘዋል ለማለት ያክለው። ነገ ጨምሩ። ዝም ብሎማ በነፃ አይነገርም። እኔ እቺን ወሬ እኮ የሰማኋት ዛሬ አይደለም ጋይስ። ሚሰማኝ ያኔ ሰሚ አጥቼ ነበር። ዋይ ብል ለብቻዬ ባዶ ቤት ውስጥ ሆና በር ዘግቼ ይህንን ደግሞ ያወሩልኝ ሰዎች መረጃ አለኝ አላልም ቢሉ ከነ መረጃ እመጣለሁ። የማን ልምልም ነኝ ጋይስ? እኔ መቼስ እንደ ፊንገር የማን ነው የሚባሉት የቴቴና የቱና ልምልም ነኝ አይደለም። የነሱስ ልምልም አይደለሁም። የነሱ ቢሆን ብልግና መጎርጎር የምትማሩት እኔ እንዴት ተደርጎ መረጃ እንደሚያዝ የማን ልምልም እንደሆንኩ ታውቃላችሁ። ጥንቅቅ አድርጌ ይዣለሁ። መጥተው እነዛ ሰዎች ንግር ሲያደርጉ የእንትና እኮ እንትና ስታደርግለት እኮ ሪከርድ አድርጓታል፣ እሷም አድርጋለች፣ ተደራርጓል ሲያደርጉ ተብሎ የተነገረኝ ማን እንደሆነ እናውቃለን። ላይሆን ባያችሁ ደብተራው 200 ቃሪያ በኢየሱስ ክርስቶስ እንደው ደብተራው ምን ይሻላል? አንቺ ስዊት ምን ነው ፕሮፋይልሽን ቀይረሽ ምን መጣብሽ? የኔ ነበርሽ በዛ ነው የምለይሽ። ወይ አወራው እንደ ቀጭንም እንደ ወፍራምም ነው ሰውነታቸው። ጋይስ ሰዎቹ ቀጠንም ይላሉ፣ ወፍራምም ነገር ይታይባቸዋል። እናንተ ቅኔውን ወርቁ ነው ሰሙዬ ነው ብላችሁ ማውጣት ትችላላችሁ። ቀጠንጠን ያሉ ይመስላሉ፣ ወፈርፈር ያሉ ይመስላል። አንድ ፍሬም ልጆች ይመስላሉ። እድሜያቸው ሲጠራ ጣሪያ ከሰላቸው ማን እንደሆኑ ካፍታ ቆይታ በኋላ ካፍታ ቆይታ በኋላ ዚና አላረገችው በጣም ነው የተመቻቸው። ነገራችን ለሷና ሊያሾ እንዳታወሪ ወይ ጉድ ይላል። ኧረ ተው ስሜታዊ ሆኜ ማርያምን ካወራው ቲክቶክ በአንድ እግሩ ነው የሚቆመው። ማምላክን ተውኝ። እኔ ዛሬ አመት ሹክስ ከብዬ ተራ ምንም ከዚህ በኋላ የምትሰጡ ሰዎች ምንም ነገር እንደማልናገር እንገራችሁ። ጊፍታችሁን አታባክኑ። ምንም አይነት ነገር ከዚህ በኋላ አልናገርም። አይመለከተኝም። ጨርሻለሁ። ልወጣ ነው። መድኃኒዓለም ሴት ሲያረጉ የኢትዮጵያ ቲክቶከሮች በደንብ ነው የሚቀራረጹት። ረግጬ የምነግራችሁ የዛሬ አመት ተናግሬዋለሁ። ለምን የማውቀው ታሪክ አለ። ለቤተ ክርስቲያን ለመድኃኒዓለም ራሱ በጉልበታቸው እንደዛ አይጸልዩም። ያየሁት ቪዲዮ ነው አለ። ከዚህ በፊት አላወራም። አይመለከተኝም። በህግም ስር ሆኖ ይተያዛል። ጌታ አምላክ በጉልበታቸው እንኳን ላንተ እንዲተበርክከው አልጸልዩ ስንት ነገር ሲያደርጉ የተጣሏቸው ሰዎች ከሀስከፈ ሚስጥሩን ንግር አድርገውኛል። አሁን ተጣልተናል። ያኔ ሳንጣላ ግን ከሀስከፈ ያለውን መረጃ ሁሉ ነግረውኛል። ሁሉ ንግር አድርገውኛል። ማርያምን ድብልቅ ካለ እኔ ደግሞ ያየው የሰማሁት ወሬ ሁሉ ንግር አድርጋለሁ። በቃ የሰማሁት ወሬ አለ። ማርያምን ነው የምላችሁ። ማርያምን የዛሬ አመት አታስታውሱም? ተናግሬ ነበረ። የሚሰማኝ አጥቼ ትቼዋለሁ። አውቃለሁ የማን ቪዲዮ እንዳለ ምን እንዳለ ሁሉን ማምላክን አውቃለሁ። ሁሉን ማን እንዳለ አውሪያ ጌታዊ ተውኝ አለብኝ። ይሄው አባቴ ሙትን ያኔ ያልተጣላኋቸው ሰዎች ነግረውኛል በሰላሙ ሰዓት። ወሬው ግን ከወጣ ቪዲዮ ከወጣ ግን በደንብ እናብላላበታለን።
አረ ነገር የለም ቢምቢ ማርያምን የዛሬ ዓመት ታሃ እስከ ፐ ነው ማርያምን ይነገሩኝ እመቤቴ ታሃ እስከ ፐ እኔ ተውኝ አይ ሁለት ሰው ብቻ ማአት ነው እንዲህ ነው እንደ ቼን ነው የሚለው ይነካካሉ እንደ እግዚአብሔርን እንዳለ እንዲህ ነው የሚነካኩት ቪዲዮ ተቀራረሱ አዳሚ ያገዛ አዳሚ ቪዲዮ የተቀራረሱት እሷ ለለለለ ሲል እሷ የጥላውንን እሱ እንደዚህ ሁሉም ቲክቶከሮች የተላካኩበት አለ የጥላውን ገሰሰ ሩቅ ምስራቅ ሳለው ጃፓኗን ወደጄ እያለችም ያለች ሴት አለች ወንድም አለ አስካሉ ደርሷል እኮ ሲባባሉ ማለት ብዙዎች ማለት ነው እና አንዱ ከወጣት ያይዘው ለሚወጡት እኔ ድሮ ነው የማውቀው አስካሉ ኤኒዌይስ ፐብሊክ ባናደርገው ሪሌሽናችንን ችግራችንን ምናምን ነገር እዩኝ ባይደው ይደብቁኝ ያመጣልና እንደዛ ባይሆን አሪፍ ነው ባይነ የዛሬ ቪዲዮ ይሄን ይመስል ነበረ ቻናላችን ሰብስክራይብ ያደረጋችሁ አዲስም የሆናችሁ ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ ሼር ያደረጋችሁ ጠብቁኝ አበረታቱ እኛ በወር አንዴ ነው ቪዲዮ የምንሰራው ለማለት ይከብደናል 3 ለማድረግ እንሞክራለን እና ሰብስክራይብ አድርጉ እስቲ ሰብስክራይብ አድርጉ እስኪ 500 600 ሺና 600 ሰብስክራይበር አድርጉ እና የዛሬ ቪዲዮአችን ይሄን ይመስል ነበር እስከ ሳምንት ቻለን ዘንብ እስከ ሳምንት አስካሉ ይችላልስ